የዳነ ሰው አይጠፋም አለን። እግዚአብሔር ያንን ይጠብቃል። ይሄ ቤተክርስቲያናችንም አቋም ነው፣ መጽሐፍ ቅዱስም ይናገራል። እንደው ስናጠቃለል ወደ ተዛምዶ እንምጣ። ሰዎች አንዱ ፍርሃታቸው ቤተክርስቲያን ውስጥ አንዱ ፍርሃታቸው የዳነ ሰው አይጠፋም ብለን ካስተማርን ሰው እንደፈለገ ይሆናል ነው። መጽሐፉ ግን የሚለው የዳነ ሰው እንደፈለገ አይሆንም፣ እንደውም እግዚአብሔርን ለማስደሰት ነው የሚኖረው አይደል? the work of salvation ይፈጽማል። በስራ አይደለም የዳነው፣ በጸጋ ነው የዳነው። ግን ደግሞ ለስራ ነው የዳነው፣ ይገለጣል፣ ይታያል። እና እስቲ ወደ ተዛምዶ ወደ ኢምፕሊኬሽኖቹ እንምጣ። ለምን ዳነን? ስለ ዳነን እንዴት እንኑር? በዚህ ብናጠቃልል በጣም ጥሩ ነውና እስቲ ምንቱ ዮኒ ይሄንን ጥያቄ ስለጠየቀኝ በጣም ደስ ብሎኛል። ለመመለስ ሞተው ጥያቄ ነው። ምክንያቱም የብዙ ሰው ጥያቄም ስለሆነ ሁለት ነገሮች ነው የጠየቀኝ። አንደኛ ለምንድን የዳነው፣ ከዛን ደግሞ ስለ ዳነን እንዴት እንኖር ነው። የመጀመሪያው ለምንድን የዳነው የሚለውን ከኤፌሶ መጽሐፍ ምዕራፍ 1 መመልከት እንችላለን። ለምንድን የዳነው? እግዚአብሔር ይሄን ሁሉ ተአምር ለመሸከም አይምሮአችን ሊሸከመው ከሚችለው በላይ የሆነን አሰራር ያደረገው ምን ፈልጎ ነው? ፋይናሊ ኢየሱስ ክርስቶስን በእንጨት ላይ እንዲዋረድ፣ እንዲጠለጠል፣ እንዲሞት እና ደግሞ ከሙታንም መካከል በኩር ሆኖ እንዲነሳ ኃያል አቅሙን ገልጦ አስነስቶ በእርሱ የሚያምነውን ምናምንቴ ሰው የእግዚአብሔር ጽድቅ አድርጎ የሚያስቆጥር ተአምር ከሰራ በኋላ ምንድነው በዚህ ውስጥ እግዚአብሔር የሚጠይቀው ነገር የሚለውን ስንመለከት መልስ የምናገኘው ከኤፌሶ መጽሐፍ ነው። አንዱ እቺን ብቻ እንመልከት። ለምሳሌ ኤፌሶ መጽሐፍ ምዕራፍ 1 ቁጥር 6 ላይ ደጋግመን ለማየት ሞክረናል። አንደኛ በውድ ልጁ እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ነው። እንግዲህ ይሄኛው ክፍል በክርስቶስ በሰማያዊ ስፍራ መንፈሳዊ በረከቱ ላይ ባረከን የጌታችን አምላክና አባት ይባረክ። ተአምር እኮ ነው። በአማርኛ ስናነበው ነው ቀላል የሚሆነው። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የባረከን የጌታችን አምላክና አባት ይባረክ፣ በፊቱ ቅዱስና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን፣ በበጎ ፈቃዱ ለእርሱ ልጆች እንድንሆን አስቀድሞ ወሰነን ካለ በኋላ በውድ ልጁም እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ። እግዚአብሔር ከዚህ ሁሉ ታምር በኋላ ከዳናው ከተረፈው የዚህ የጸጋ ትሩፋት ህይወቱን ከለወጠለት ሰው ምን ይጠይቃል? የጸጋው ክብር እንዲመሰገን። በሰማይ ያሉ አካላት ምንድነው ከዚህ ሁሉ የእግዚአብሔር አሰራር እግዚአብሔር የሚጠይቀው? የጸጋው ክብር ይመሰገን ዘንድ የምናየው የማናየው ፍጥረት ሁሉ ለዚህ የጸጋ ክብር ምስጋና ይሰጥ ዘንድ። ቀጥሎም ደግሞ ይቀጥልና ቁጥር 12 ላይ ይኸውም በክርስቶስ ተስፋ በማድረግ የመጀመሪያ የሆንን እኛ ለክብሩ ምስጋና እንሆን ዘንድ እንደገና ያወራና ይሄውም ደግሞ በክርስቶስ ተስፋ በማድረግ የመጀመሪያ የሆን ነው። እኛ በዚህ የእግዚአብሔር የጸጋ አሰራር አይሁድና አሕዛብ በአንዱ በክርስቶስ በኩል አንድ አካል ሆኖ በሚገመዱበት ኢየሱስ ክርስቶስ ራስ ቤተክርስቲያን አካል በምትሆንበት እንደው ይሄ ሎጂክ እንኳን እንዴት ነው ራስንና አካልን መለያየት የሚቻለው? እኔ የክርስቶስ ብልት ነኝ፣ ከቅዱሳን ጋር የክርስቶስ አካል ነኝ። የዚህ አካል ራስ ማን ነው? ክርስቶስ። አካሉ ራሱ የሚባለው የቤተ ክርስቲያን አካል አይደለም፣ የማ አካል ነው የሚባለው? የክርስቶስ አካል። ይህን ሁሉ ካደረገ በኋላ ምንድነው የሚጠብቀው? ጳውሎስ የመጀመሪያ የሆነን እኛ ለክብሩ ምስጋና እንሆን ዘንድ፣ የመጨረሻ የሆነን በመጨረሻውም ዘመን ያለን እኛ ከዚህ የተለየ ነገር አይደለም እግዚአብሔር የሚጠብቅብን፣ ለክብሩ ምስጋና ይሆን ዘንድ። እኔ ማን ነኝ? ምን አይነት ድንቅ ጸጋ ተገለጠ! ኃጢአተኛውን እችን ጣቱን ያላንቀሳቀሰውን ሰው ራሱን ለማትረፍ ጣቱን ያላንቀሳቀሰው ሰው እንዴት ሉዓላዊ ኃያል ቅዱስ ጻድቅ በሆነ በእግዚአብሔር ታሰበ። የጸጋው ክብር ይመስገን ብሎ ራሱን በአንደበቱን ሕይወቱን ልምምዱን ሐሳቡን መንፈሱን ሁለንተናውን ለእግዚአብሔር ምስጋና ማቅረብ ነው። ይሄው ምዕራፍ ይቀጥልና ከጥቂት ቁጥሮች በኋላ ከሁለት ቁጥሮች በኋላ ቁጥር 14 ላይ ለክብሩ ምስጋና ለመሆን የእግዚአብሔር የሆኑቱ እስኪዋጁ ድረስ እርሱ ለርስታችን ዋስትና የሚሆን መያዣ ነው። ስለ መንፈስ ቅዱስ መሃል ላይ ደግሞ ያወራና ለክብሩ ምስጋና ለመሆን አሁንም እግዚአብሔር የሚዋጀን ለምንድን ነው? አሁን መጀመሪያ የሆነው ለክብሩ ምስጋና እንድንሆን ነው። በስተመጨረሻም ደግሞ መንፈስ ቅዱስ አትሞን
ነገር ሲጠናቀቅ የእግዚአብሔር አልቲሜት ጎል ምንድነው? ለክብሩ ምስጋና ለመሆን የእግዚአብሔር የሆኑት እስኪዋጁ ድረስ እርሱ ለርስታችን መያዣ ዋስትና የሚሆን መያዣ ነው። ወደፊትም ይሄ መንፈስ ቅዱስ ርስታችን ድነታችን በአዲስ በተለወጠ በማይበሰብስ ሕያው በሆነ በዛ አካልም ደግሞ ሲሆን የእግዚአብሔር አልቲሜት ጎል ለክብሩ ምስጋና እንዲሆን ነውና ለምንድነው የዳነው ካለ ለክብሩ ምስጋና እንዲሆን ነው። በቃ ብዙ እግዚአብሔር እንትን የሚለው የለም እና ከዛስ ግን ከዳንን በኋላ እንዴት እንኑር? የብዙ ሰው ጥያቄ ነው፣ ትክክለኛም ጥያቄ ነው። እንደምናውቀው ቅድም ሮሜ መጽሐፍ ምዕራፍ 1 አይሁድ አሕዛብን እኮ ኮነነ አይደለም? የህሊና ህግ ተሰጥቶ ከፍርድ በታች አይደላችሁም ማለት። 2 ላይ አይሁድን ኮነነ። ህግ አለ ትላለህ፣ ግን እንደ ህጉ እየተመላለስክ አይደለም። ህግን የሚሰሙት እኮ አይደለም የሚያደርጉት ናቸው አለ። ምዕራፍ 3 ላይ ሁሉን ከህግ በታች ምን ብለናቸዋል አለ? ከሰናቸዋል። አንድ እንኳን ጻድቅ የለም አለን ቅድም። ሁሉን አሁን ማንም እንዳያፈነግጥ አይሁድም ብትሆን አሕዛብ ከፍርድ በታች ነህ። ስለዚህ የመፍትሄ ሐሳብ አለ፣ እርሱም እንዲያው የሆነ የእግዚአብሔር ጸጋ ነው አለ። 4 ላይ የአብርሃምን አንስቶ ለማይሰራ ኃጢአተኛውን በሚያጸድቅ ለሚያምን እምነቱ ጽድቅ ሆኖ ይቆጠርለታል። ይሄ ጽድቅ ደግሞ ለእሱ ብቻ አይደለም ለእኛም እንደሆነ 5 ላይ ደግሞ ፊተኛውና ኋለኛውን አዳም ያው በፊተኛው አዳም በአንዱ አዳም ምክንያት ኃጢአት ለሰው ሁሉ ደረሰ። ግን ጽድቁ ደግሞ ይሄ ጽድቅ ስጦታ ደግሞ እንደ በደሉ መጠን ከዛ ይልቅ ነው። እንዴት? አንዱ ኢየሱስ ክርስቶስ ደግሞ ለሚያምኑት ሁሉ ደግሞ ምንን አመጣ? ጽድቅን አመጣ። አሜዚንግ እኮ ነው በጣም። አሁን ሰው በአዳም ምክንያት ኃጢአተኛ ነኝ ብሎ ያምናል። በክርስቶስ ምክንያት ጻድቅ ነኝ ብሎ ማመን ግን ይከብዷል። ታላቅ የተገለጠው ጸጋ እሱ ነው። ከአዳም ከፊተኛው አዳም ይልቅ የኋለኛው አዳም ያስገኘው ነገር ብዙ ነው እና በእርሱ መታዘዝ እኛ እንደታዘዝን ተቆጠርን። ሕግ ሁሉ የሚጠብቀብንን ነገር ኢየሱስ ፈጽሞ ለእኛ እንደሆነ ተቆጠረልን ሲል ይመስለኛል ሰዎች ኦኬ ጸጋ እንዲበዛ በኃጢአት ጸንተን እንኖር እንዴ ታዲያ የሚል ጥያቄ የሚፈጥር ወይ እንደሆነ አስቀድሞ ገምተዋል፣ ወይ ደግሞ እንደዚህ አይነት ሩመሮች አሉ ማለት ነው። ምትለን አሁን በጸጋ ነው በጸጋ ብቻ ነው እና በክርስቶስ ጽድቅ የኛ ጽድቅ ተደርጎ ተቆጥሯል። ኃጢአት ሲበዛ ጸጋው ደግሞ ከመጠን ይልቅ እጅግ በዛ አልከን። ስለዚህ ጸጋ እንዲበዛ በኃጢአት ጸንተን እንኖር አለ የሚል ጥያቄ ይጠይቃልና ቀጥሎ ያለው ምዕራፍ ላይ እኮ የሚያብራራው እሱ ነው። አይደለም እኛ ለኃጢአት ሞተን እኮ ለጽድቅ የምንኖር ነው። በጸጋ ማለት እኮ ሌላኛው ትርጉሙ ለኃጢአት ምን ማለት ነው? መሞት ማለት እኮ ነው። በጸጋ መዳን እኮ ማለት ሕያውነት ነው አይደለም? እኛ በጥምቀት እኮ ከእርሱ ጋር አብረን ስንቀበር ደግሞ በአዲስ ሕይወት እንድንመላለስ ከእርሱ ጋር ደግሞ ስንነሳ እኮ እየተባበርን ነው። በጸጋ ድኛለሁ ማለት በክርስቶስ ሕይወት ሕያው ሆኛለሁ ማለት ነው እኮ። ይሄ ደግሞ ሌላኛው አቻ ትርጉሙ ለኃጢአት ምን ብያለሁ ማለት ነው? ምውት ሆኛለሁ። እንዴት አድርጌ ነው በዛ ወደፊት የምኖረው? በጸጋ መዳን እኮ ማለት እኮ ለኃጢአት መሞት ማለት ነው። ከኃጢአት አርነት ነፃ አውጥቶኝ፣ ከዲያብሎስ አርነት ነፃ አውጥቶኝ እንዴት ነው በዛ መመላለሰው የሚል ጥያቄ ያነሳል። ቲቶም የሚያስረዳው ቲቶ 2 ላይ ጳውሎስ ይሄን እኮ ነው፣ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ብሎ አያበቃም። ይህም ጸጋ የቱ? ይሄ ያዳነው ጸጋ ሌላ አይደለም። ይህም ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን በዚህ ዘመን እንድንኖር በጽድቅ እግዚአብሔርን በመምሰል እንድንኖር ምን ይለናል? ያስተምረናል ይላል። ስለዚህ ለመልካም ስራ ለቅድስና እንደተጠራን ማወቅ እንችላለን። እኛ አሁን ቅድምም የኤፌሶን መጽሐፍ ደጋግመን እየጠቀስን ነው። ምዕራፍ 2 ላይ በጸጋ ድናችኋልና ማንም እንዳይመካ ከስራ አይደለም ብሎ እኮ አላቆምም እኮ። ይቀጥላል ቁጥር 10 ላይ እንደዚህ ይላል፣ እኛ ምንድነን? ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን ምን አይነት ስራ? መልካሙን ስራ ለማድረግ በማ ተፈጠርን? በኢየሱስ ክርስቶስ ተፈጠርና በኢየሱስ ክርስቶስ እግዚአብሔር ዳግም የፈጠረን ዳግም የወለደን እግዚአብሔር አስቀድሞ እንመላለስበት ዘንድ ያዘጋጀውን መልካሙን ስራ ለማድረግ እንደሆነ ማወቅ እንችላለን። ሮሜ 1:7 በእግዚአብሔር ለተወደዳችሁና ቅዱሳን ልትሆኑ ምን ለተጠራችሁ። ወዴት ነው የተጠራ ነው? ወደ ቅድስና። እግዚአብሔር የጠራን ወደ ቅድስና ነው። በሮሜ ላላችሁ ሁሉ ይላል፣ በአዲስ አበባ ላላችሁ፣ በኢትዮጵያ ምድር ላላችሁ ሁሉ ማለት ነው። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 2 እና 3 በቆሮንቶስ ላለች ለእግዚአብሔር ቤተክርስቲያን በክርስቶስ ኢየሱስ ለተቀደሱት። ይሄው መጽደቅን ነው የሚያሳየው። በእምነት በኩል የተቀበሉን
የእርሱም የእኛም ጌታ የሆነው የጌታችን ኢየሱስ ክርስቶስ ስም በየስፍራው ከሚጠሩ ሁሉ ጋር ደግሞ ቅዱሳን ለመሆን ለተጠሩት ለተቀደሱትና ቅዱሳን ለመሆን ይሄኛው ቅዱስና የመጀመሪያው ቅዱስና እግዚአብሔር በእምነት በኩል የሰጠን ቅዱስና ነው። ከዛስ ይሄኛው ቅዱስና ደግሞ ሌላ ቅዱስና አስከትሎታል። ምን ቅዱሳን ለመሆን ይሄ ደግሞ ሳንቲፊኬሽን የምንለው ጀስቲፊኬሽን ሳንቲፊኬሽን ማለት በይሄኛውን ደግሞ ህይወት ለመኖር የተጠራን እንደሆንን መጽሐፍ ቅዱስ ደጋግሞ ያስተምራል። የለበስነው ክርስቶስን ለብሳችሁታል ስለሚል ድሮ ቤተሰቤ ጋር ለበዓል ምናምን ነገር ስሄድ አንድ ሁለት ጊዜ ቀለም ምናምን ነገር ቀደም ብዬ አንድ ሁለት ቀን ምናምን ቀብቻ አውቃለሁና አንድ የሆነች ቁምጣ ነበረች ሬንጀር ከለ የወታደር ልብስ የምትመስል ቁምጣ እና በሚቀጥለውም ስመጣ ያቺ ቀለም የነካካት ቁምጣ ከሆነች ቲሸርት ጋር ነው የምትወጣልኝ እና እሷን ለብሼ ምናምን ደግሞ በሚቀጥለውም በዓል ያንን አደርጋለሁና እናቴ ግቢ ውስጥ ቡና አፍልታም ይሁን ምናምን ውስጥ ትንሽ ረፍት አድርጉ ደግሞ ምናምን ትላለች እና ቆሻሻ ነው ቀለም በቀለም ሆኗል ልብሴ እና ሄጂ ግቢ ውስጥ ደረጃ ላይ መሬት ላይ ምናምን ሊሆን ይችላል ዘርፈጥ ነው የምለው። ምክንያቱም ያደረኩት ልብስ ምንድነው ቆሻሻ ነው። በየዓመቱ ቀለም የምቀባበት ቆሻሻ ነው። ለዚህ ልብስ መሬት ወለውል አልገኝም አይደል? ግን እንደዚህ ደግሞ ዘንጬ የወጣውስ ጊዜ ጥሩ ሱፍ ደግሞ አድርጌ የወጣውስ ጊዜ ካፌ እንኳን እኮ አስተናጋጇ ጠብ እያደረገችው የወለወለችው ያየው ድጋሜ በጣቴ ምናምን ቼክ አደርጋለሁ አይደል? ምንድነው እንደዚህ እንደሆነ ያደረገኝ? የለበስኩት ልብስ ነው። ጽድቅን ለብሻለሁ፣ ክርስቶስን ለብሻለሁ፣ ንጽህናን ለብሻለሁ፣ የእግዚአብሔር ጽድቅ ተደረገ ተቆጥሬያለሁ። ስለዚህ ሁሉን ነገር በጥንቃቄ እሱን ሊያከብር በሚችል መንገድ ብቻ የማድረግ ውስጣዊ በመንፈስ ቅዱስ የሆነ መነሳሳት፣ ፍላጎት፣ ዲዛየር አቅምም አለኛ እግዚአብሔር ይሰጠኝና አማኞች የሆንን ሰዎች በክርስቶስ ስራ ኢየሱስን የለበስን በመሆናችን እግዚአብሔርን በሚያሳዝን ነገር ውስጥ ለመጠላለፍ ፈቃድ እንዳገኘን አድርገን እንዲሰማን ማሰብ ጥሩ አይደለም።